በመንገዴ ላይ የገጠመኝ እጅግ በጣም የሚያሳዝን የእናትና ልጅ ታሪክ። ከጓደኞቼ ጋር ተጫውቼ አመሻሹ ላይ ወደ ቤት እየገባው ነው። የሆነ ቦታ ስደርስ ድንገት የሆነ ድምፅ ጆሮዬ ገባ። የሰማሁት ድምፅ ቀልቤን ሳበውና ቆም ብዬ ማዳመጥ ጀመርኩኝ። አንዲት ትንሽዬ ልጅ የተቀዳደደ ልብስ የለበሰች የተጎሳቆለች አንዲት እናት ላይ ትጮኻለች። እናትም ጉስቆል ያለች ናት። እናት አንገቷን ደፍታ እንባዋ እየፈሰሰ ታዳምጣለች። ልጅ ትጮኻለች። አንቺ እናቴ አይደለሽም፣ እናቴ ልትሆኝም አትችይም፣ አዋርደሽኛል፣ አሳፍረሽኛል፣ በጭራሽ እናቴ ብዬ አልጠራሽም ከዚህ በኋላ፣ በጓደኞቼ ፊት አዋርድሽኛል እያለች እየተንሰቀሰቀች ታለቅሳለች ልጅ። እናትም አቀርቅራ ታለቅሳለች። ሰውነቴን አንዳች ነገር ሲወረኝ ተሰማኝ። እናትና ልጅ መሆናቸውን ለማወቅ ጊዜ አልፈጀብኝም። አንዲት ቀጫጫ የተጎሳቆለች ሕፃን እናቷ ላይ ጣቷን እየወዘወዘች ስትጮህ፣ እናት ደግሞ ድሪቶ ደርባ እንባዋን ዱብ ዱብ እያደረገች በባይተዋርነት ቆማ ለማስረዳት እድሏን ስትጠባበቅ ሳይ የማላውቀው ስሜት መሃላቸው ከተተኝ። አንቺ ስርዓት፣ እናት እኮ አትሰደብም፣ ምን ሆነሽ ነው አልኳት። ሕፃኗን እንደ መገጸጽም እንደ ማጽናናትም እያደረገኝ። ይህን ልጅት በቆምንበት ጥላን ስትሄድ ዝም ብላ የቆየችው እናት ተነፈሰች። ተዋት ልጄ፣ እኔ ነኝ የበደልኳት፣ እኔ ነኝ ለዚህ ሁሉ የዳረኳት፣ ልጄን እኔ ነኝ ይህን ሕይወት እንድትኖር ያደረኳት፣ እኔ ነኝ ጥፋተኛዋ እያለች እናት እየተንሰቀሰቀች በተሰበረ ድምፅ ታለቅሳለች። ይህን ጊዜ ነገሩ ግራ ገባኝ። እንዴት አልኳት። እንዴት አንቺ ምን አደረግሽ? ምንስ ቢሆን እናት ነሽ እኮ፣ ብትገርፊያትስ? ምንስ ብታደርጊያት ላንቺ ይህ ቃል ይገባል? እናት እኮ ነሽ አልኳት ደጋግሜ። እሷም አዎ ትክክል ነህ፣ እናት ነኝ፣ ግን ደግሞ ልጄን ብዙም አይገባ ነገር አድርጊያታለሁ። ስለዚህ ጥፋቱ ሁሉ የኔ ነው። እስካሁን ስለተናገረችኝ አንድም ቃል ቅር አላለኝም። ጥፋቱ ሁሉ የኔ ስለሆነ መንገድ ዳር ሳድር ሰካራም ደፍሮኝ ያመጣዋት ልጄ ናት። የኔ ድክመት ነው። የእሷ ይህን ሕይወት የመኖር ሁሉ የኔ ድክመት ነው። ስለዚህ ልጄ ምንም አላጠፋችም። ዛሬ ደግሞ በድጋሚ ልጄን በደልኳት። በዓል ነው ብዬ ይርባታል፣ ስጋ ያምራታል ብዬ ሆቴል ገብቼ ትራፊ ምግብ ስለምን ከየት መጣች ሳልል ድንገት መጣችብኝ። ምን ላድርግ? ስራ ጠፋ። የምሰራው ሻይ ቡና ነበረ። ሳምንቱን ሙሉ ባዶ እጄን ተመላለስኩኝ። ምንም አይነት ስራ የለም። ልጄም ተሳቀቀችብኝ። ከጓደኞቿ እኩል ማረግ ብፈልግም ሆዷን እንኳን መሙላት ግን አልቻልኩኝም። ግራ ቢገባኝ የማልወደውን ሰው ላይ ሳይ የምጠላውን ልመና ልለምን ዛሬ እርሜን ብሞክረው
ልጄ መጣችብኝ። ሌላው የሚገርመው ነገር ደግሞ የገባውበት ሆቴል የልጄ ጓደኞች ቁጭ ብለው ከቤተሰቦቻቸው ጋር እየተመገቡ ነበረ። ልጄም የጮኸችው ለዚህ ነው። ጓደኞቿ ነገ እኔን አሁን ስለምን ስላዩኝ የለማኝ ልጅ እያሉ ይሰድቧታል፣ ያንጓጥጧታል። ልጄን አሳፈርኳት፣ አዋረድኳት። እውነት አላት። ሕይወቷን አበላሽቼ አዋርጃትም። ልጄ እኮ ትክክል ናት፣ ልጅ አይደለች፣ ይሰማታል እያለች እናት እየተንሰቀሰቀች ማልቀስ ጀመረች። እጅግ በጣም አዘንኩኝ። ምን ስል እዚህ ጋ እንደተገኘው አላውቅም። ድህነት፣ ባለጌ እናት ለልጇ ክብሯን ዝቅ አድርጋ ስትለምን፣ ልጅ ደግሞ ከእናቷ በላይ ክብሯን ስታስበልጥ አይቼ በእውነት በጣም ከፋኝ። እጅግ በጣም ባይጠቅማትም ኪሴ ውስጥ ያለውን ሳንቲም በሙሉ ጠራርጌ ሰጠዋት። እናትም ፈገግ አለች። የሰጠዋት ገንዘብ ባይጠቅማትም ግን ደግሞ እሷን ፈገግ ማስደረጌ እጅግ በጣም ደስ አለኝ። እኔም ፈገግ አልኩኝ። እናት እንባዋን እየጠራረገች እጄን ያዝ አድርጋ ወንድሜ የሰው እጅ አያሳይህ አለችኝ። ምን አለ የኔ እናት በሕይወት ኖራ መዋረድም ካለ ሺህ ጊዜ ባዋረደችኝ። በዓል ቀርቶብኝ እናቴ በቆየችልኝ። እናት እኮ የማታልፍ በዓል ናት አልኩኝ ለራሴ። እጅግ በጣም የሚያሳዝን ታሪክ። ብቻ ሁላችንንም የሰው እጅ አያሳየን። እጅግ በጣም የሚያሳዝን ታሪክ ነው። ሁላችንም እንግዲህ የሰው እጅ አያሳየን። የታሪክ አስተማሪ ነው። እናቶቻችን፣ አባቶቻችን እንግዲህ ሁልጊዜም እንደምለው ለእኛ ሲሉ ብዙ ነገር ይሆናሉ። ለእኛ ሲሉ የሚሆኑት ነገር የሆነ እድሜ ላይ ሆነን ላይታየን ይችላል። ሁላችንም የሚገባን ከረፈደ ነውና ፈጣሪ ለእናት ለአባቶቻችን እድሜ ይስጥልን። እነሱ የቀይ ጥቁር ሆነው እኛ ብርቱካን መስለን እንድንኖር ለሚያደርጉን እናት አባቶቻችን ረጅም እድሜ ከጤና ጋር ይስጥልን። ይህ ታሪክ ከተመቻችሁ አስተማሪ ይሆናል ብላችሁ ካሰባችሁ ሼር እያደረጋችሁ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ታሪክ እስከምንገናኝ ድረስ ሰላም ሁኑ። ስላዳመጣችሁኝ ከልብ አመሰግናለሁ። እናት አባቶቻችንን 1000 ዓመት ከጤና ጋር ያኖርልን። ሰላም ሁኑ።